ቁጥራቸው ከፍ ባለ ባለሙያዎች ቢነገሩ ጥሩና ወይ ብላ ብዙ ሰው ይራወጥባታል፣ ግን ማንም ሳያገኛት። ስለዚህ እና አንሽ ፈረው በጥበብ አለዘጋ የሆነ እሱ ያወሩባትና ወይ ብላ እንግዲህ ሙሉ ታሪኳን ለመስዋዕት መናገር ይችላል። ከዛ ውጭ አጠቃቀሟን ማውቀው ታሪክ የለኝም። ወይ ብላ የተባለችው ወይኔን አምጪ ወይም ደግሞ ወይኔን ሞላች የሚል ወይን ትሙላ የሚል አይነት ነገር አላት ይባላል። እንግዲህ እንደዚህ ነገር አላትና ይቺ እጽ አንድ ገበሬ ሞፈርና ቀንበር ይዞ ወደ ግብርና ቦታው ሲሄድ በጥላ ያገኛታል ነው። እሱ ጠላ ይዞ ወደ ቦታው በሚጓዝበት ሰዓት የያዛት ጠላ ከቀንበሩ ጋር ይጋጭበትና የቅሉ ወይ ከጠፋበት በኋላ ይህንን ሲያውቅ በአቅራቢያው ያገኛትን እሱ አያውቃትም። በአቅራቢያው ያገኛትን ተክል የያዘው ጠላ ይዞበት የነበረው ክዳኑን በዛ በአቅራቢያው ባገኛት ቅጠል ይሸፍናታል። ከዛን በኋላ ምንድነው የሚሆነው? ምሳ ደርሶ በሚበላበት ሰዓት ሲጠጣ ጠላው አልጎድል ይለዋል። እየጠጣ አሁን እዛው ሙልት ነው የሚለው። ይጠጣል እዛው ሙልት ይላል፣ ይጠጣል እዛው ሙልት ይላል። እና ይሄ ነገር ምንድነው ምናምን ብሎ እዛው ወደ ቤቱ ገብቶ ያችንን ቅጠል ይዞ ገብቶ ምግብ በሚያበላበት ሰዓት ሲጠጣ አለቀበት። ያችኑ ጠላ ማለት የያዛት ወይኑ ማለት በሚያልቅበት ሰዓት ባለቤቱ መጣ። ይሄን ሳትጠጣ ውለህ ምናምን ብለው ሚስቱ ወዲያውኑ ተክሏን አምጥቶ ጠጥች ምናምን ብሎ ነገራት ይባላል። ዙሩ ታሪኩ ወይን ተክሏን የምትባልና በረከት የምትሰጥናት ሁሉም ሰው የሚያውቅ አይመስለኝም። ያሰራሩ እንግዲህ አባቶች ያስባለሁ እና እሷ ሽመራው ጋር ስለ እጸግዝ ቅድም ስለ በረከት የሚለውን ልተወት ኮምፕሊኬት ስለሚሆን የቆዳ አለርጂ ላይ አንድ አይነት ነው የሚሰራው። የቆዳ አለርጂ ሲያጋጥም ታደርጋለህ። እኔ ወንድሜ ነው ታናሽ ወንድሜ እና በአጋጣሚ ምንድን ነው ካላቅም ከቅጠል ጋር በተያያዘ መልኩ ሰውነቱ ከወገቡ በታች ማነው ከወገቡ በላይ ሙሉ ማለት አለርጂ ተበጥበጥ ብሎበት ከዛም በኋላ አለርጂክ ነው ስናየው ማለት ነው። ይወጡ ጡጡ እያለ በጥብጥ አለ የሆነ ምግብ እንደነደፈ አይነት ነገር የሚያመጣል አይደል? እንደዚህ አይነት ነገር ሆኖበት የጊዜዋ ቅጠሉ አደረጉ 50% ማለት የጊዜዋ ቅጠሉን 50% የጭቁኝ ቅጠሉን 50% አርኩና ውሃ ለብ አርኩና ሞቅ ባለ ውሃ ሁለቱ እየተፈጩ ፓውደር ነበሩ። እነዛን ሚክስ አድርጌ ሰውነቱ ሁሉ ቀበት ገርማችሁ 30 ደቂቃ ነበር ራሹን የተፈጨው እና ምንድነው አለርጂ ጋር ጨቆይ ብቻውን ይሆናል። እዚያ ብቻውን ይሆናል። እነዚህ ሁለት ማግኘት ማስችል ከሆነ ደግሞ ግራዋ መጠቀም ትችላላችሁ። ባለው መጠቀም ነው ዙሩ ዙሩ። ጥያቄ እዚህ ላይ 50% ስትል ምን ማለት ነው? 50% ማለት እኩል ለማለት ነው። እኩል ለማለት ነው። ኦኬ የዶሮ ኩስ ነው የሚባለው። ዶሮ ኩሳ የሀገር ፈረኩስ እንለዋለን። ዶሮ ኩሳ ዮሐንስ የለቀቀው እነዚህ ተላላፊ የምንላቸው የሚያስወግድ ቅጠሉን ቀጥቅጦ አድርቆ ማጨስ ነው። በቃ አለቀ። ታጨሰዋለሁ። ኦኬ ተማሪ ምናምን ነክ ነገር የመጠጥ ተላላፊዎችን ምናምን ነገር እሺ። እኛ ሀገር ባድ ስፒሪቹዋል ለማራቅ ነው የሚጠቀሙበት። ድራሽን አዎ ይላል። ለዛም ይጠቀሙበታል ይላል። አዎ ጤጦ ይጨሳል። አይተን ያጠፋል። ባድ ስፒሪቹዋልን ያስወግዳል። ያ ማለት ነው። አይቶ ትላንት ሰምቼ ጆሮዬ ነው ወይስ ተሳስቼ ነው ብዬ ጤጦ ለጻፈው
እንደ ፓፕኮርን ግን እንትን ይላል ስታጨሱት። ምንድነው ይሄ? ጠብ ምንድነው? ጣጣጣ እያለ ወደ ላይ ይወጣል እንደ ፓፕኮርን። ስለፊት እስኪ ያው ጀባበይንማ እስኪ የኔዋ የባህር ዳሯ ንግስት ይህንን እንኳን ደህና መጣሽ። አቬሌብል አልሆነችም ስራ ላይ። እኔ ስለማነሱ ምን ጠይቅ ብዬ ነበር። ፈቃደኞች ከሆናቸው ይሄ የሚሸተው እንጨት ምን ነበር የሚባለው? ይሄ አሬቲ ግራዋ ግራዋ ይሄ ለቅርጥማት ምናምን ይጠቅማል። ዋው ቀበርቾ እንዴት ነው እሱ? አምጥቼው እዚህ ቤቴ በስመ አብ አጠገቡ ላልፍ አልቻልኩም። ለሻሂ ይጠጣል ወይ የሆነ ነገር አይደረግም? መብዛት ያለበት አይመስለኝም። ይጠቅማል ለቅርጥማት ምናምን። እንግዲህ ሲሪስ ይፈራል አንስ ላይፍ ሲገባ እንጨቀጭቋለን። ግን ቆይ ይሄ ማጨስ ፌጦን በጣም ይከብዳል። እንትን ላይ ብረት ድስት ላይ በረባረብ የቲማቲም ቆርቆሮ የሚጣል ካለሽ እዛ ጋር ስለግና ጭሽ ወይ ፎይል ነገር። ኦኬ ግን እንዴት ነው ይሄ ፍንጥር ሲል በየቦታው ነው የሚፈሰው? ወንፊት ነገር ብትሸፍኝ መፍትሄ አላውቀው መሰንኪ አለ እኮ ሆነ ብሎ የተሰራ ለሷል ወንፊት ደስ በፍለኛ መስማዘር አንቺ ደግሞ ሻሂ ወንፊት ታረገል ሀገራችን ላይ በጣም የሚደንቀኝ ነገር ማለት እስከዛሬ ድረስ ማንም ሰው የገጠሩም የከተማውም ሰው ፈልጎ የማያጣው ተክል ቢኖር አንድ ተክል በጣም ስናየው ርካሽ ማለት እና ረመረቅጠ ነው በየትኛውም ቦታ ይበቅላል። ግን ጥቅሙ ሳስበው እጅግ በጣም ድንቅ የሚል ይተክላል እና ጭቁኝ የማይፈታው ነበር። እሺ የማይፈታው ጭቁኝ በጣም ነው የሚገርመኝ እና ምን አይነት ተፈጥሮ ጸጋችን ሊሆን በጣም ድንቅ የሆነ ተክል ሩቱና ጥያቄ አላት። ፎርቹን ጠይቂ። ጥያቄ አለኝ እኔ ዛሬ ብታዩ ይሄ እንትኑን ወሰድኩትና እንደላይ ኖዴ እንደላይ ምንድነው ይሄ አሁን ጭቁኝ ፌጦ ወስጄ I didn't feel good the whole day. ኖ አይ በቃ አይደለ አን ኢዚ ፊሊንግ። ስንት ማንኪያ ወሰድሽ? ግማሽ ማንኪያ ነው የወሰድኩት። ለስ ስትወስጂ ስናት ግድ ብሏል። እኔ አንድ የቡና ማንኪያ ወስጄ ሱራ 3 የሾርባ ማንኪያ ወሰድና አነጋግረኝ ያለኝ። እኔ እኮ በጣም ብዙ አይደል ሾርት ወይኔ ነው አይደለ እሱ። እኔ ደግሞ እነዚህ ደግሞ እንዳታብዙ ነው የምትለው። በጣም እኮ ብዙ ነው። እዚህ ሀገር በእጅህ ነው እንደዚህ ምላስህ ላይ በእጅህ ታረግና እንጂ ነው የምትወስደው። እዚህ ሪኳየር የሚያደርጉት ፌዝያ አንቺ ጋር ልመጣ ነው። ትናንትና ያልሽው የጠየቅሽው ጥያቄ ማለት ነው ምን እንትን ሪቴንሽን የኤንክል ላይ ውሃ እሱማ አይ ምን መሰለሽ ስሳን የወሰደችው ማታ ከወሰደችው አንደኛ ምን አለ መሰለሽ መርፌ በቂጥሽ ተወጊ ስትባይ በአፍሽ ወስደሽ ሳይድ ኢፌክት ልንል አንችልም ያለው በባዶ ሆድ ነው። ጠዋት በባዶ ሆድ በዛ ሰዓት ወሰድ ያለበት ባዶ ሆድ እኮ ኤክስፕሌኔሽኑ ታውቃለህ። አትሊስት በላስት 2 hours ውስጥ ባዶ ሆድ ይባላል። ወደ አልጋ ቀስ ብሎ ዘበዘበውና እንደ ጄል ይሰራል። ልክ ተልባ እንዴት ነው ዘበዘበው? ተልባ ዘበዘበው ጄል ይሰራል አይደለ? ውስጡ እንደሱ ልክ ወደ አልጋ መልስ ስጠኝ አባ
200 ነው የሰጠው። ስሜት ሲሰማኝ ከዛ በኋላ ያሰብኩት ማለት ነው። ነው 2 የሾርባ ማንኪያ ካልተሳሳትኩ ጠዋትና ያገለግለኛል። አንዳንድ ማንኪያ